ቡና ማን የፈጠረው እንጨት ነው? አቤት እግዚአብሔር የፈጠረው ፍጥረት መልካም ነው አይደል? በቀን ምን ያህል ቡና ትጠጣላችሁ? በቀን ስንት ሲኒ ብንጠጣ ጤናማ ነው? በዛሬው ቪዲዮአችን ላይ ስለ ቡና ጥቅም እንዲሁም መጀመሪያ እንደሰማችሁት ቡናና መንፈስ ምን ያገናኛቸዋል በዚህ ቪዲዮ የምንመልስላችሁ ይሆናል። ታዲያ አንዳንድ ሰዎች በቀን 1 ሲኒ ከፍ ሲልም 2 እስከ 3 መጨረሻው ደግሞ እስከ 6 ሲኒ የሚጠጡ ሰዎች አሉ። ታዲያ ቡናን አብዝቶ መጠጣት ምን ጉዳት አለው? ቡናንስ መጠጣት ምን ጥቅም አለው? በዓለም ላይ ከፍተኛ ጠጪ ቁጥር ያለው ቡና ነው። ቡና በዓለም ላይ በከፍተኛ ሁኔታ ይጠጣል። በአሁን ሰዓት ደግሞ ቡናን አይጠጣም ወይም ቡናን አልጠጣም የሚል ሰው ማግኘት በጣም አነስተኛ ነው። ቡና በዓለም ላይ ከፍተኛ ተጠጪነት ያለው እጅግ በጣም ተወዳጅ ነው። በይበልጥ ራስን ነቃ ለማድረግና ደስተኛ ስሜት ራሳችንን ለማጎናጸፍ ቡና ወሳኝ ነው። ታዲያ ቡና ምን ሊጠቅመን ይችላል? የመጀመሪያው ጉልበትና ጭንቅላት ይጨምራል። ለምሳሌ ጉልበታችሁ አነስ ሲል ለስራ ወይም ለመንቀሳቀስ እጅግ በጣም ደካማ ሰዎች ከሆናችሁ ጉልበትና የእንቅስቃሴ አቅማችሁን ይጨምራል። ታዲያ ወደ ሁለተኛው የቡና ጥቅም ከማለፋችን በፊት ዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮንም ላይክ ማድረግ አይረሳ። ቡና ድካምን፣ መጫጫንን የማስወገድ እጅግ በጣም ከፍተኛ አቅም አለው። ከዛ በተጨማሪ በአንቲኦክሳይድ የበለጸገ ነው። ቡና ኢንፍላሜሽንን የሚቀንስና ስር የሰደዱ በሽታዎችን የመጋለጥ እድላችንን በጣም ይቀንሳል። አዘውትረው ቡና የሚጠጡ ሰዎች ኢንፍላሜሽናቸው ይቀንሳል፣ እንዲሁም ስር የሰደዱ በሽታዎችን የመጋለጥ እድላቸው በጣም አነስተኛ ነው። አካላዊ አፈጻጸምን ያጎለብታል። ነገሮችን በቶሎ ለመስራት አካላዊ አፈጻጸምን የማጎልበት አቅም አለው። ካፊን እጅግ በጣም በውስጡ ይዟል። በዚህም ምክንያት የሰውነት ብቃት እንቅስቃሴ ወይም ጉልበት የሚጠይቁ ስራዎችን በጽናት በጥንካሬ ቶሎ ላፍ አድርገን እንድንሰራ ያደርገናል። አንዳንዶች እንደውም ቡና ካልጠጣው ስራ መግባት አልችልም የሚሉ ሰዎችም ጭምር አሉ። ስለዚህ ቡና አካላዊ እንቅስቃሴያችንን ጭምር ያፈጥነዋል። በተወሰኑ በሽታዎች የመያዝ እድላችንን ይቀንሳል። ቡና መጠጣት በርካታ በሽታዎች እንዳንያዝ ስጋት እንዳይሆን ያደርገናል። ለምሳሌ አይነቱ ስኳር በሽታ፣ ታይፕ 2 የስኳር በሽታ፣ የፓርኪንሰን በሽታ፣ የአልዛይመር በሽታ፣ የጉበት በሽታ፣ እነዚህ ችግሮች እንዳንያዝ እንዲሁም የጉበት ካንሰርን ጨምሮ እንዳንያዝ ያደርገናል። ታዲያ ቡናን አዘውትረን ስንጠቀም በእነዚህ በሽታ የመጠቃት እድላችን በጣም አነስተኛ ነው። ስሜትና የአይምሮ ጤናን ያሻሽላል። ስሜታችን ጤናማ እንዲሆንና የአይምሮ ጤናችን በጣም የተሻለ እንዲሆን ያደርጋል። አንዳንድ ጥናቶች እንደሚጠቁሙት ቡና ጠጪዎች ለድብርት የመጋለጥና ራስን የማጥፋት አጋጣሚያቸው እጅግ በጣም ዝቅተኛ ነው። ቡና የሚጠጡ ሰዎች ደበረኝ ሲሏችሁ ላታዩ ትችላላችሁ። እንዲሁም ራስን የማጥፋት ሬታቸው ደግሞ በጣም የቀነሰ ነው። አንድ ጥናት እናንሳ። በአሜሪካ ዩኒቨርሲቲ በተደረገ ጥናት ቡና የሚጠጡ ሰዎች ድብርት ውስጥ ሲገቡ ታይተው አይታወቅም። እንዲሁም የራስን የማጥፋት አቅማቸው በጣም አነስተኛ ሲሆን ታይቷል። ራስ የማጥፋት መጠናቸው ያነሰ ነው። ታዲያ ቡናና መንፈስን ምን ያገናኘዋል? ስለ መንፈስ ልንገራችሁ። አዘውትረው አብዛኛው ደግሞ በአበሻ በኩል ቡናን የማምለክ ባህሪ አለ። ታዲያ ቡና የምትጠጡ ሰዎች አደራ፣ ቡና እየተጠጣ ወዲህ አይባልም የሚባል ተራ አባባል አለ። ቡና ከየትኛውም መጠጥ የሚለየው ነገር የለም፣ ተራ መጠጥ ነው። ስለዚህ ቡና ስታፈሉ ሽቶ መቀባት፣ ቡና ስታፈሉ መንቀሳቀስ አይቻልም ማለት፣ ቡና ስታፈሉ እንደዚህ መሆን አይቻልም ማለት፣ ቡና ልታቀርቡ ስትሉ ቄጤማው ከመጠን በላይ፣ ጭሱ ከመጠን በላይ፣ ፈንዲሻው ከመጠን በላይ፣ አንዳንዶች ደግሞ ከዛም ማለፍ ብላችሁ ቡናውን ምትረጩ አላችሁ መሬት ላይ። ያ አላስፈላጊና ከመንፈስ አሰራር ጋር የተያዘ ነው። ቡና ዘና ለማለት የሚጠጣ ከወተት ከሌሎች ተራ መጠጦች ጋር የሚመደብ ነው። ስለዚህ ቡናን ወደ መንፈሳዊነት ወይም ወደ ማምለኪያነት ሳንወስድ በአግባቡ ከጠጣን ጥቅም አለው ማለት ነው። ታዲያ ቡና የሁላ ጥቅም ካለው በመንፈሳዊ አንጻር ያለውን ጉዳት ነገርናችሁ። ቡና ስትጠጡ ማድረግ የሌለባችሁ። ታዲያ ደግሞ ሳይንስስ የቡና ጉዳት ምን ያመጣል ይላል። ጭንቀትና እንቅልፍ ማጣትን ሊያስከትል ይችላል። ከመጠን በላይ ካፊን ወይም ከ400 ሚሊ ግራም በላይ ቡና መጠጣት
400 ሚሊ ግራም ማለት ከ4 ሲኒ አካባቢ መጠጣት። ከዛም በላይ መጠቀም እስከ 6 ሲኒ 7 ሲኒ ይሄዳል። ይህም ጭንቀት ወይም እንቅልፍ መዛባትን ሊያስከትል ይችላል። አንዳንዶች 4 እና 5 ሲኒ ከጠጡ በኋላ ለጭንቀት ይጋለጣሉ። እንቅልፍ አይወስዳቸውም። በጣም እንቅልፍ እጥረት ያስከስታል። ይሄ ቡናን አብዝቶ መጠጣት ነው። የምግብ መፈጨት ስርዓትን ወይም ዳይጀስቲንግ ኢሹን የጨጓራ አሲድ እንዲመረት ያነሳሳል። ይሄ ደግሞ ቃርን ሊያስከትልና የጨጓራ ህመምን ሊያባብስ ይችላል። ምግብ ቶሎ እንዳይፈጭ ያስተጓጉላል። በጣም ብዙ ቡና ስጠጡ ጨጓራችሁ ይነካና ቃር ይፈጠራል። ይሄ ደግሞ የቡና ጉዳት ነው። የምን ቡና ጉዳት? አብዝቶ ቡና መጠጣት የሚያመጣው ጉዳት ደም ግፊትን በጊዜያዊነት ከፍ ያደርጋል። ደም ግፊትን በጊዜያዊነት ከፍ እንዲል ያደርጋል። ካፊን ወይም የደም ግፊት ለአጭር ጊዜ እንዲጨምር ያደርጋል። ይህም የደም ግፊት ላለባቸው ሰዎች ሊያባብሳቸው ይችላል። ደም ግፊት መድኃኒት የምትወስዱ ሰዎች ቡናን በብዛት ስትጠጡ ደም ግፊታችሁ በአጭር ጊዜ ከፍ እንዲል ያደርጋል ወዲያው። በይበልጥ መድኃኒት የምትወስዱ ሰዎች ቡናን አትጠጡ የተባላችሁ በዶክተሮች እባካችሁ ቡናን ስትጠጡ ደም ግፊታችሁ በጣም ሊባባስ ይችላል። ይሄን ልታውቁ ይገባል። ሱስና ከሱስ መውጣት አለመቻል። ቡና ዘውትሮ መጠቀም ሱሰኛ ያደርጋቸዋል። እንደ ጫት፣ እንደ ሲጋራ ሱሰኞች በጣም የከፋ ባይሆንም መጠነኛ ሱሰኞች ያደርጓቸዋል። ካልጠጣችሁ እንደ ራስ ምታት፣ ድካም፣ መጫጫን፣ ድብርት፣ ራስን ዘና ለማድረግ ጭንቀት መፈጠር የቡና ሱስ ምልክቶች ነው። በጣም አብዝታችሁ የምትጠጡ ከሆነ ደግሞ ምን ትሆናላችሁ? የቡና ሱሰኛ ትሆናላችሁ። ሱሰኛ ከሆናችሁ ደግሞ እነዚህ ምልክት የማሳየት ግዴታ ነው ማለት ነው። ቡና መገደብ ወይም ማቆም ያለብን መች ነው ቡናን ማስወገድ ያለብን? አንዳንዶች ቡና በሐኪም ይከለከላሉ፣ አንዳንዶች በራሳቸው ቡናን ያቆማሉ። ታዲያ ቡና መች ነው ማስወገድ ያለብን? ጭንቀት፣ የመንፈስ መታወክ፣ የእንቅልፍ ማጣት ያለባቸው ሰዎች ጭንቀት በጣም ይጨንቃችሁ ከሆነ መታወክ፣ የእንቅልፍ ማጣት ካለ ቡናን አስወግዱ። የጨጓራ ቁስለት ካለባችሁ ቡና ስትጠጡ ጨጓራችሁ የሚባባስ ከሆነ ቡናን ማስወገድ አለባችሁ። እርጉዝ ሴቶች በፍጹም ቡናን መጠጣት የለባችሁ። ከጠጣችሁም ሐኪምን ማማከር አለባችሁ። ሌላኛው ለካፌን ሴንሲቲቭ የሆኑ ግለሰቦች ወይም ሰዎች ለካፌን ሴንሲቲቭ የሆኑ ሰዎች ቡናን መጠጣት የለባቸውም ወይም ግለሰቦች። አንዳንድ የልብ ህመም ያለባቸው ሰዎች በሐኪም የተመከሩ ቡናን ማስወገድ ካለባችሁ በሐኪም የልብ ህመም ያለባቸው ሰዎች ናችሁ። በሐኪም ቡናን እንዳትጠጡ ከተባላችሁ እናንተም ቡናን ማቆም አለባችሁ። ታዲያ ቡናን ማቆም ያለባችሁ እነዚህ ሰዎች ናቸው። ታዲያ የትኛው ነው ወይም ምን ያህል መጠን በቀን ሲኒ ብጠጣ ነው ጤናማ የቡና አጠጣጥ ካላችሁ በቀን በጣም በዛ ከተባለው 2 ሲኒ። ቁርስ ላይ ጠዋት ከፈለጋችሁ ነቃ ለማለት ከዛ ምሳ ሰዓት ላይ። ከዛ ውጪ በእንቅልፍ ሰዓት ባጠጡ ይመከራል። ከ2 ሲኒ በላይ ባጠጡ ይመከራል። 2 ቁርስና ምሳ ሰዓት በቃ። ቁርስ ስራችሁን ነቃ ብላችሁ እንድትሉ፣ ምሳ ሰዓት ደግሞ ፉት ስትሉ ጥሩ ከምሳ በኋላ ያለውን ሰዓት ለማሳለፍ። ታዲያ መደምደሚያችን ስንገባ አብዛኛው ሰዎች በቂ መጠን ቡና እስከ ስንት ይላሉ? ወይም አብዛኛው ሰዎች ሲጠየቁ ምን ያህል መጠን ስትጠጡ ነው ደስ የሚላችሁ ሲባሉ ከ3 እስከ 4 ሲኒ ወይም 400 ሚሊ ግራም የሚደርስ ቡና መጠጣት እንወዳለን ይላሉ። በርካታ ጥናቶች ሊኖሩ ይችላሉ። ነገር ግን ቡናን ሐኪማችሁን እያማከራችሁ ራሳችሁን በማይጎዳ መልኩ ከተጠቀማችሁ ካላበዛችሁት በጣም በርካታ የጤና ጥቅሞች እንደሚሰጥ ጥናቶች ያሳያሉ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን በዓለም ላይ ተወዳጅ የሆነውን ቡና አንስተን ተናግረን ነበር። ስለዚህ ቡናን በመጠኑና በትክክለኛው መንገድ ከጠጣን በርካታ ጥቅሞች እናገኛለን። ከላይ እንዳነሳነው መንፈስ ጋር ሌላ ጋር አገናኘነው ደግሞ አስቸጋሪ ይሆናል። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ዩቲዩባችንን ሰብስክራይብ፣ ቪዲዮአችንን ላይክ ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።